በሰሜን ኢትዮጵያ አንጻራዊ ሰላም ሰፍኗል ተብሎ በሚታሰብበት በዚህ ወቅት አሜሪካ ዋሽንግተን ዲሲ የተሰማው አስደንጋጭ ዜና መላው የኢትዮጵያ ፖለቲካን ዳግም አናውጦታል። የአሜሪካ መንግስት በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ከፍተኛ አመራሮችና በቅርብ ቤተሰቦቻቸው ላይ ከባድ ማዕቀብ መጣሉን በይፋ አስታውቋል። ይህ ውሳኔ በህወሓት የወደፊት ዕጣ ፈንታና በኢትዮጵያ ፖለቲካ ላይ ምን አይነት ተጽዕኖ ይኖረው ይሆን? የፕሪቶሪያው የሰላም ስምምነትስ አደጋ ላይ ወድቋል ማለት ነው? ወደ ዝርዝር መረጃው ከመግባታችን በፊት ይህንን ወቅታዊና ትንታኔያዊ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ በማድረግ ጀምሩ እያልን ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት ይፋዊ መግለጫ በሰሜን ኢትዮጵያ እንዲሁም በመላው አፍሪካ ቀንድ ቀጠና ያለውን ሰላም፣ ደህንነት አደጋ ላይ ጥለዋል ባሏቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን አስታውቋል። ይህ ውሳኔ የተላለፈው በስደተኞች ዜግነት አዋጅ አንቀጽ 212 ኤ3 ህዝባር ሲ በተሰጠው ህጋዊ ስልጣን መሰረት ነው። ነገር ግን ማዕቀቡ በሁሉም የህወሓት አባላት ላይ የተጣለ አይደለም። ማርኮ ሩቢዮ በግልጽ እንዳስቀመጡት እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያስተጓጉሉ አክራሪ አቋም ባላቸው የተወሰኑ አባላትና በቅርብ ቤተሰቦቻቸው ላይ ብቻ ያነጣጠረ ነው። ይሁን እንጂ ማዕቀቡ የተጣለባቸው የህወሓት አመራሮችና የቤተሰቦቻቸው ስም ዝርዝር እስካሁን በይፋ አልተገለጸም። ለመሆኑ አሜሪካ ይህንን ጠንካራ ውሳኔ አሁን በዚህ ሰዓት ለማስተላለፍ ለምን ተገደደች? የዚህን ጥያቄ ምላሽ ለማግኘት የቅርብ ጊዜያቱን ኩነቶች መቃኘት ያስፈልጋል። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ህወሓትና አመራሮች በኢትዮጵያ መንግስት መካከል እየተባባሰ ባለው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ ጥሎታል። በተለይም በዚህ ዓመት መጀመሪያ ላይ በትግራይ ጸጥታ ኃይሎች እና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት ለአሜሪካ ትልቅ የማስጠንቀቂያ ደውል ሆነ። ይህ ቀጥተኛ ወታደራዊ ግጭት የፕሪቶሪያውን የሰላም ስምምነት ተከትሎ በክልሉ የተገኘውን አንጻራዊ መረጋጋት በእጅጉ የሚፈታተንና ወደ ሌላ አስከፊ ጦርነት ሊያመራ የሚችል አደገኛ አካሄድ መሆኑን አሜሪካ ተረድታለች። እዚህ ላይ አንድ ትልቅ ጥያቄ ማንሳት ይቻላል። ይህ የአሜሪካ የቪዛ ማዕቀብ በህወሓት የውስጥ ፖለቲካና በኢትዮጵያ የወደፊት ጉዞ ላይ ምን አይነት ተጽዕኖ ይኖረዋል? በመጀመሪያ ደረጃ በህወሓት ውስጥ ባሉ አክራሪ አቋም አራማጆችና የሰላም አማራጭን በሚደግፉ መካከለኛ አመራሮች መካከል ግልጽ የሆነ የስልጣንና የአስተሳሰብ ክፍፍል ሊፈጥር ይችላል። አሜሪካ በግልጽ አክራሪ አቋም ያላቸውን በመለየት ማዕቀብ መጣሏ በድርጅቱ ውስጥ ያሉ የሰላም ስምምነቱን የሚያደናቅፉ አካላትን ለብቻው ነጥሎ ለመምታት የታለመ መሆኑን ያሳያል። በሌላ በኩል የአመራሮቹ የቅርብ ቤተሰቦች ጭምር የቪዛ እገዳ መጣሉን በድርጅቱ ከፍተኛ አመራሮች ላይ የሚፈጥረው የስነ ልቦናዊና ማህበራዊ ጫና እጅግ ከፍተኛ እንዲሆን ያደርገዋል። ከዚህ በተጨማሪ ይህ ውሳኔ የፕሪቶሪያው የሰላም ስምምነት እንዲከበር አሜሪካ ምን ያህል ቆራጥ አቋም እንዳላትና ጠንካራ እርምጃዎችን እንደምትወስድ የሚያሳይ ነው። መግለጫው በግልጽ እንዳመላከተው አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ህዝብ ጨምሮ መላው የኢትዮጵያን ህዝብ መደገፏን ትቀጥላለች። ነገር ግን በክልሉ ሰላምና መረጋጋትን በሚያናጉ ማናቸውም አካላት ላይ ተጠያቂነትን ለማስፈን በእጇ ያሉትን አማራጮች ሁሉ ጥቅም ላይ እንደምታውል አስታውቃለች። ይህ ማለት የቪዛ ማዕቀቡ የመጀመሪያው እርምጃ ሊሆን ይችላል። ወደፊትም ውጥረቱ የማይረግብ ከሆነ ሌሎችን የኢኮኖሚና የዲፕሎማሲ ማዕቀቦችን ሊከተሉ እንደሚችሉ ማሳያ ነው። ታዲያ ይህ የአሜሪካ እርምጃ በትግራይ ክልል አሁን ያለውን ወቅታዊ ሁኔታ ወደ ተሻለ መረጋጋት ይመራዋል ወይስ ውጥረቱን ይበልጥ ያባብሰዋል? የህወሓት አመራሮችስ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መግለጫ ምን አይነት ምላሽ ሊሰጡ ይችላሉ? ስማቸው ይፋ ያልተደረገው የማዕቀቡ ተፈጻሚዎች ዝርዝርስ መቼ ይፋ ይሆን? እነዚህ ሁሉ ለቀጣዮቹ ቀናት የምንጠብቃቸው ትልልቅ ጥያቄዎች ናቸው። ለማጠቃለል ያህል አሜሪካ በህወሓት አክራሪ አመራሮችና በቤተሰቦቻቸው ላይ የጣለችው የቪዛ እገዳ በሰሜን ኢትዮጵያ ዳግም የተከሰተውን ወታደራዊ ውጥረት ለማርገብና የፕሪቶሪያውን የሰላም ስምምነት ለማስቀጠል የተወሰደ ጠንካራ የዲፕሎማሲ እርምጃ ነው። አሜሪካ ለሰላሙ መደናቀፍ ተጠያቂ በሆኑ አካላት ላይ እርምጃ መውሰዷን እንደምትቀጥልም አስገንዝባለች። እናንተስ በዚህ የአሜሪካ ውሳኔ ላይ ምን ታስባላችሁ? ይህ የቪዛ ማዕቀብ በትግራይ የጸጥታ ኃይሎችና በኢትዮጵያ
በኢትዮጵያ መከላከያ ሰራዊት መካከል ያለውን ውጥረት ያረግበዋል ብላችሁ ታምናላችሁ? የቪዛ ማዕቀብስ የተጣለባቸው አመራሮች እነማን ሊሆኑ ይችላሉ? ሰማችሁንና የእናንተን ትንታኔ ከታች ባለው የአስተያየት መስጫ ሳጥን ውስጥ ያካፍሉን እያልን መረጃውን ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው በብስራት መረጃ እስከምንገናኝ ሰላም ቆዩ።